الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا وأشهد أن لا إله إلا الله وحده لا شريك له إقرارا به وتوحيدا وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما مزيدا أما بعد ود ወንድሞችና እህቶች ዛሬ አሽሩ ዙል ሂጃ የተከበረው ወር ዛሬ አንድ ብሎ አለ። አሽሩ ዙል ሂጃ ሚን አያሚ ልዓሽር ልኡላ አልሙባረክ ዛሬ የመጀመሪያው አሽሩ ዙል ሂጃ ዛሬ ሮብ ዛሬ አርባዓ ማለት ነው አንድ ብሎ አለ። እንግዲህ ሁላችንም ይሄ ወር እናውቀዋለን። እንደምናውቀው የተከበረ ወር ነው። ሚን ሽህሪ ዚል ሂጀቲ ዙል ሂጃ ወር አሽሩ ዙል ሂጃ 10 ቀናቶች በጣም የተከበሩ ሆኑ ቀናቶች መሆኑን ሁላችንም እናውቃለን እንረዳለን። እናም ሆኖም ለማስታወስ ያክል ነው አላህ ሱብሓነሁ ወተዓላ ቀሰመ አላሁ ቢሃ ፊል ቁርአኒል ከሪም በተከበሩ በሆነው ቁርአን ማለት ነው አላህ የማላባቸው ቀናቶች ናቸው። አላህ በቁርአን ምን ይላል? ሱረቱል ፈጅር ላይ ቃለ አላሁ ተዓላ ወልፈጅሪ ወለያሊን ዐሽሪ ይላል። አላህ ይምልባቸዋል በጉህ እምላለሁ። ጉህ ማለት ፈጅር ላይ የሚወጣው የሆነ ማለት ነው። ያ ቀዩ ኑር በሱ እምላለሁ ይላል አላህ ሱብሓነሁ ወተዓላ። አልዓሽሩ ዙል ሂጃ ማለት ነው። ይሄ ወልፈጅሪ ወለያሊን ዐሽሪ አላህ በ10 ቀናቶች ማለት ነው። በአሽሩ ዙል ሂጃ በ10 ቀናቶች እምላለሁ እያለ አላህ የማላባቸው የሆኑ ቀናቶች ናቸው እነዚህ አሽሩ ዙል ሂጃ እና በጣም የተከበሩ የሆኑ ቀናቶች ናቸው። አላህ ሱብሓነሁ ወተዓላ እንግዲህ በነዚህ ውስጥ ማለት ነው በነዚህ በ10 ቀናቶች ውስጥ የተለያየ መልካም ስራ የሰራ ሰው በጣም አጅሩ ከባድ መሆኑን የሚያመላክት የሆነ የቁርአንና የሐዲስ ማለት ነው ደሊልና መረጃ አለ ማለት ነው። አፍደሉ አያሚል ዐመሊ አሷሊሒ ዐለል ኢጥላቅ በኢጥላቅ ማለት ነው ዐመሉን ሷሊህ መልካም ስራ መስራት እንግዲህ ጾም የሚሆን ሶደቃ የሚሆን ቲላዋቱል ቁርአን የሚሆን ዚክር የሚሆን የተለያየ ማለት ነው መልካም ስራ የሚሆን በነዚህ በ10 ቀናቶች ውስጥ ማለት ነው መልካም ስራ የሰራ ሰው በጣም ትልቅ አጅሩ ማለት ነው ከፍ እንደሚልለት ያሳያል። عن ابن عباس رضي الله عنهما أن النبي صلى الله عليه وسلم قال ما من أيام العمل الصالح فيها أحب إلى الله من هذه الأيام يعني أيام العشر ነቢያችን ዓለይሂ ሰላቱ ወሰላም አብዱላህ ብን አባስ ረዲየላሁ ዐንሁማ በሚያስተላልፉት ሐዲስ ይላሉ የአላህ መልእክተኛ እንዲህ አሉ ይላሉ ማ ሚን አያሚን አልዐመሉ ሷሊሁ ምንም ቀን የለም በውስጡ ዐመለን ሷሊህ ማለት ነው የሚሰራበት ቀን የለም አሐቡ ኢለላሂ ወዲ አላህ በጣም ተወዳጅ የሆነ ማለት ነው ሚን ሀዚሂል አያም ያዕኒ አልአያሙል ዐሽር በነዚህ በ10 ቀናቶች ውስጥ ማለት ነው የሚሰሩ ስራ የለም በነዚህ ቀናቶች ውስጥ ቢሆን እንጂ ይላሉ ነብያችን አለይሂ ሰላቱ ወሰላም። በነዚህ ወር የሚሰራው መልካም ስራ በጣም ከባድና አጅሩ በጣም የከበረ መሆኑን የሚያሳይ ነው። ከዛ ሱሐቦቹ ረዲየላሁ ተዓላ ዐንሁም አጅመዒን ምን ይላሉ? ቃሉ ያ ረሱለላህ አሉ አንተ የአላህ መላእክተኛ ሆይ ወለል ጂሃዱ ፊ ሰቢሊላህ አሏቸው። እንደው ለአላህም ማለት የአላህን ዲን የበላይ ለማድረግም ቢሆን እሱም ቢሆን ይበልጣል እንዴ እሱንም ቢሆን ይበልጣል እንዴ አላቸው ነብያችንን አለይሂ ሰላቱ ወሰላም። ቃለ የአላህ መላእክተኛ እንዲህ አሉ ወለል ጂሃዱ ፊ ሰቢሊላህ በአላህ መንገድም ቢሆን ማለት ነው በአላህ መንገድም ቢሆን አዋን ይበልጣል አላቸው ነብያችን አለይሂ ሰላቱ ወሰላም። ባይሆን ነብያችን ምን አሉ? ኢላ ረጁሉን ኸረጀ ቢነፍሲሂ ወማሊሂ ثم لم يرجع من ذلك بشيء አሉ ነብያችን አለይሂ ሰላቱ ወሰላም። አንድ ሰው ባይሆን ጂሃድ ወጥቶ ነፍሱንም ገንዘቡንም ሰውቶ እዛው ማለት ነው ጨርሶ ማለት ነው ያልተመለሰ ሰው ሲቀራው ነብያችን አለይሂ ሰላቱ ወሰላም እሱ ቢሆን እንጂ የሚበልጠው አልበለዛ ጂሃድም ይሁን ምንም ቢሆን በዚህ ማለት ነው በአሽሩ ዙል ሂጃ የሚሰሩ መልካም ስራዎችን የሚስተካከል ምንም ነገር የለም አሉ ነብያችን አለይሂ ሰላቱ ወሰላም። እና ታዲያ በዚህ በነዚህ ቀናቶች ውስጥ መልካም ስራ ልናበዛ የተለያየ መልካም ስራ ልናበዛ ይሄ ደግሞ ለማን ነው? ሊገይር ሐጅ ማለት ነው። ሐጅ ላላደረገ ሰው ኻስ ነው ማለት ነው። ሐጅ ላላደረገ ሰው ኻስ ነው ይሄ ማለት ነው። ለዚህ ማለት ነው አላህ የሰጠው ፈዱልና ትሩፋት ነው። እና ይህንን አምነን መልካም ስራ ልናበዛ የነዚህን ቀናቶች ማለት ነው በጣም የተለያየ ኸይር ስራ ልንሰራባቸው ይገባል ማለት ነው። ሱያሙ የውሙ ዓረፋተል ሙባረክ የዓረፋ ቀን ማለት ነው መጾምስ እንዴት ይታያል ለሚለው የዓረፋ ቀን 9ኛዋ ቀን ደግሞ ለየት ያለች ናት። عن أبي قتادة رضي الله عنه أن رسول الله صلى الله عليه وسلم
የአላህ መላእክተኛ እንጂ ይላል አቡ ቀታዳ ረዲየላሁ ዐንሁ። ሱኢለ ዐን ፈድሊ የውሚ ዓረፋ ስለ ዓረፋ ቀን ማለት ጾም ተጠየቁ ይላል አቡ ቀታዳ ረዲየላሁ ዐንሁ። ሲጠየቁ ምን አሉ ነቢያችን ዓለይሂ ሰላቱ ወሰላም ዩከፊሩ ሰነተል ማዲያ ወልባቂያ አሉ። ያለፈውን ዓመትና ወደፊት የሚመጣውን ማለት ነው ዓመት አላህ ማለት ነው ወንጀሉን አላህ ይሰርዝለታል አሉ ነቢያችን ዓለይሂ ሰላቱ ወሰላም። ስለዚህ በእነዚህ ቀናቶች ማለት ነው የሚሰሩ መልካም ስራ በጣም ከባድ ነው። በተለይ ማለት ነው 9ኛዋን ቀን ማለት ነው መጦም የ2 ዓመት ወንጀል ይሰርዛል። ይሄ ማለት ነው አላህ ማለት ነው አረፋ ላይ ማለት ነው አላህ መላእክቶቹ ወርዶ መላእክቶቹን ይነግራቸዋል። ثم ይቀርብና ምን ይላቸዋል? እስቲ እኔን ባሮች ተመልከቷቸው እስቲ እንዙሩ ኢለል ዒባዲ ማአራዱ ሃኡላኢ ይላቸዋል ማለት መላእክቶቹን። እነዚህን ባሮች ምን ፈልገው ነው ምን ሽተው ነው በአንድ ድምጽ በአንድ ልብስ ማለት ነው የኔን አንድነት ማለት ነው እየቀረሩና ይቅራር እያደረጉና እየጮሁ የኔን አንድነት እያከበሩ ይገኛሉ። ምን ፈልገው ነው ብሎ ለመላእክቶቹ ማለት ነው ያጎመዣቸዋል። መላእክቶቹን ይነግራቸዋል ማለት ነው። አላህ የዛሬታ ፈኽር ያደርጋል ማለት ነው። ስለዚህ በጣም የተከበረ ወር ነው። አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና የሚለው የቁርአን አያ ደግሞ የወረደበት ነው አርዱል ዓረፋ። ያ እንግዲህ የዓረፋ ቀን በጣም የተከበረ ወር ነው። እዛ ላይ የሚደረግ ዱዓ እዛ ላይ የሚደረግ ዒባዳ በጣም ከባድ ነው እና ደግሞ እነሱ በሚያደርጉበት ደግሞ እነሱ እዛ ማለት አላህን እያላቁና አላህን እያከበሩ እዛ ስለሚገኙ እኛ ደግሞ እዚህ ማለት ነው በጦም ማለት ነው 9ኛውን ቀን በተለይ ማለት ልናከብርና 9ኛውን ቀን ልንጦም በዒባዳ ልናሳልፍ ይገባል ማለት ነው። ሌላ ምንድነው ኡድህያ የሚያርድ ሰው ጥፍሩንና ፀጉሩን ማለት ነው መቆረጥ እንደሌለበት የሚያሳይ ሐዲስ አለ። ነብያችን አለይሂ ሰላቱ ወሰላም አንድ ሰው ኡድህያ ማረድ የሚፈልግ ሰው ፀጉሩን እንዳይቆርጥ ጥፍሩን እንዳይቆርጥ ተጅስሙ ተአካሉ ማለት ነው ሐታ የብትቻውን ፀጉር ማለት ነው ምንም ነገር ተጅስሙ ምንም ነገር እንዳይነካ ብለው ነብያችን አለይሂ ሰላቱ ወሰላም ከልክለዋል። ይሄ እንግዲህ ማለት ነው ዑለሞች ካለፉበታል ላይ ሐራም ነው ወይ ከራሃ ነው ይላሉ። ትክክለኛው አህወጡ ከሆነ ከራሃተ ተንዚህ ነው። ምክንያቱም ማለት ነው ሙህሪም ለሆነ ሰው ከሆነ ያው ፀጉሩንና ጥፍሩን መቆረጥ ሐራም ይሆንበታል። ፀጉሩንና ጥፍሩን መቆረጥ ሐራም ይሆንበታል ማለት ሙህሪም ለሆነ ሰው። ሙህሪም ላልሆነ ሰው ደግሞ ቢያንስ ነስ ለመመሳሰል ያክል ነው ሱና ነው አፍዶል ነው። ይህን ተሳስቶና ደግሞ ታያቅማል ጥፍሩን ቢቆርጥና ወይንም ፀጉሩን ቢላጭ ሐራም ሰራ ብለን አንልም። ስለዚህ ይህን ልንጠነቅ ይገባል ለማለት ነው። በእነዚህ ወራቶች የተለያየ መልካም ስራ ልንሰራ እኔንም እናንተንም አደራ እላለሁኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።